ጥገናን ማዘግየት ከኪስዎ ገንዘብ መስረቅ ነው። አዎ የህንፃ ወይም የቤት ጥገናን ለነገ ማዘግየት ወጪ የሚቀንስ ይመስሎታል? በፍጹም። ጥገናን ማዘግየት ማለት በቀጥታ ከኪስዎ ላይ ገንዘብ መስረቅ ማለት ነው። ዛሬ ይህንን የምህንድስና ምስጢር እነግራቸዋለሁ። ለምሳሌ ዛሬ ጣሪያው ላይ ያዩትን ትንንሽ የውሃ ማፍሰስ ችግር በ2000 ብር ማስተካከል ቢችሉ ችላ ብለውት ካሳለፉት ግን ዝናብ ሲደጋገም ውሃው ወደ ኮንክሪቱ ዘልቆ ብረቱን ያዝገዋል። ከጥቂት ዓመታት በኋላ ያችን የ2000 ብር ችግር ለመጠገን በመቶ ሺዎች የሚቆጠር ብር ሊጠይቆት ይችላል። በምህንድስናው ዓለም ዘ 1520 ሩል የሚባል መመሪያ አለ። ችግሩ ገና ሳይፈጠር በቅድመ ጥንቃቄ 1 ብር ቢያወጡ ችግሩ ተከስቶ ወዲያውኑ ለመጠገን ግን 5 ብር ያወጣሉ። ችግሩን አዘግይተውት ሙሉ በሙሉ ሲበላሽ ግን ለመቀየር 20 ብር ያወጣሉ። ምርጫው የእርሶ ነው። የውላችሁ የህንፃ ጥገና ልክ እንደ ጤና ነው። በሽታው ሳይበረታ በጊዜ ማከም ወጪውንም ህይወትንም ያድናል። እኛ በአለን የህንፃ ማኔጅመንት ቅድመ ጥንቃቄ ካለው ጥገና በላይ ገንዘብና ህንፃን የሚታደግ ምንም ነገር የለም ብለን እናምናለን። የእርሶ ቤትስ ለነገ ብለው ያዘገዩት የጥገና ስራ አለ? ምን አይነት ችግር ነው? ኮሜንት ላይ ይንገሩን። ለአስተማማኝና ዘላቂ ጥገና እኛ አለን።